ሁለቱ ሽፍቶች ዳግመኛ እንዳገኟቸው። በተራራው ጎን ስንሄድም ፀሐይ ሲጠልቅ ከሀገር ውጭ አስቀድመን ያገኘናቸው ሁለቱ ሽፍቶች ከዚያ እስከዚህ ተከትለውን መጡ። ባገኙንም ጊዜ ከበቡን። ሰይፋቸውንም በእጃቸው መዘው ነበር። እንዲህም አሉን፣ እናንተን በመፈለግ ብዙ ጊዜ አደከማችሁን። እንዘርፋችሁ ዘንድ ከዛሬ በቀር አላገኘናችሁም። አሁን ግን በእጃችን ወደቃችሁ። ይህንንም ብለው ተወዳጅ ልጄን ከእጄ ነጥቀው ወሰዱት። ልብሱንም ገፈፉት፣ የኔንም ልብስ ወሰዱት። ዳግመኛም በራሴ ላይ ያለውን መጎናጸፊያዬንም ወሰዱት። እርሱ ግን በልቡ ሽንገላ እንደሌለበት ሲሸልቱትም ዝም እንደሚል በግ ልብሱን ሲገፉት ዝም አለ። ሰሎሜ ይህንን ባየች ጊዜ ልብሷን ጥላ ሸሸች። ልብሳችንንም ወስደው በሩቅ ቆመው አንዱ ከሌላው ጋር ይነጋገሩ ጀመር። ሳይሄዱ ቆመው ሲማከሩ በሰማው ጊዜም ታላቅ ፍርሃትን ፈራሁ። በልቤም ልጄን ሊገድሉት ተመልሰው ይመጡ ይሆን አልሁኝ። ልጄንም አንስቼ በቅፌ ታቀፍኩት። ፊቴንም በፊቱ ላይ አድርጌ እንዲህ እያልሁ አለቀስሁ። ልጄ ወዳጄ ሆይ ወዮ ለእኔ! በዚህ ሰዓት ወዴት እሄዳለሁ? የትስ ሄጄ አመልጣለሁ? ጠላት ሄሮድስ እንዳይገድልህ በመፍራት ከኢየሩሳሌም ወደዚህ ቦታ ካንተ ጋር ሸሸው። ልጄ ወዳጄ፣ የነፍሴም ወዳጅ ወዮ ለእኔ! በአገሬ በተቀመጥሁ በተሻለኝ ነበር። በዚያ ቢሆን ይህ ሁሉ መከራ ባልደረሰብኝ ነበር። እነሆ አሁን ከሄሮድስ የሚከፉ ሽፍቶች ወስደው እንዳይገድሉ ፈራለሁኝ። ዮሴፍን የሚያውቁት ሰዎች ባሉበት በቤተልሔም ብኖር በተሻለኝ ነበር። በዚያ ቢሆን አንተን እንዳይገድሉህ ለምናቸው ነበር። ልጄ ወዳጄ፣ እኔ ሁሉ መከራ የማላውቅ ታናሽ ድንግል ብላቴና ነኝ። የዓይኔ ብርሃን ሆይ በዚህ ሀገር ማንን አውቃለሁ? እነሆ አሁን በምድረ በዳ አለሁ። የማውቀው ቦታ የለኝም። ወዴት ሀገር እንደሚሄድም የሚሄድበትን ሀገር አላውቅም። ከኔ ጋር አብረው ያለቅሱ ዘንድ የሚያውቁኝ ሰዎች ወዴት አሉ? ልጆችን የወለዱ ሴቶች ዛሬ በፍርሃት የደረሰብኝንና በልቤ ያደረውን ሐዘኔንና ችግሬን ያዩ ዘንድ ወዴት አሉ? ልጄ ወዳጄ፣ ክፉ እንዳያገኘ ከአንተ ጋር ስሰደድ አልደከምሁም ነበር። የዓይኔ ብርሃን ሆይ ከቦታ ቦታ ሲወስዱን፣ ከሀገርና ከሰፈር ሲያወጡን፣ ልጄ ሆይ በዚህ ቦታ ሲገድሉ ባየው ጊዜ እንዴት አደርጋለሁ? ይህንን ታላቅ ሐዘን ከማይ ካንተ አስቀድሞ ቢገድሉኝ በተሻለኝ ነበር። በዚህ ቦታ ቢገድሉህ ግን እኔ ራሴን በራሴ እጅ ገድላለሁ። ልጄ ወዳጄ፣ ምን አደርጋለሁ? ሁልጊዜ የምትነግረኝ ነገር ሁሉ ጣፋጭ ነው። የዓይኔ ብርሃን፣ የሥጋዬም ሕይወት ሆይ ሴቶች ልጆቻቸውን ጡታቸውን ሲያጠቡ ባየው ጊዜ እኔ ምን አደርጋለሁ? ሄሮድስ ልጆቻቸውን የገደለባቸው ሴቶች ዛሬ አብረውኝ ያለቅሱ ዘንድ ወዴት አሉ? አብረውኝ ያለቅሱ ዘንድ በኢየሩሳሌም ወይም በቤተልሔም ብሆን በተሻለኝ ነበር። አባቶቼ ቅዱሳን ነቢያት አብረውኝ ያለቅሱ ዘንድ ዛሬ ወዴት አሉ? እንደ መወልድ ያበሰረኝ መልአክ ሰቆቃዬን ያይ ዘንድ እወዳለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥም ዛሬ ከኔ ጋር ሆነው ሐዘኔን ያዩ ዘንድ እወዳለሁ። አቤቱ በዚህ በስደቴ ጊዜ ዘንልኝ፣ ከሐዘኔም የተነሳ ዝም አትበለኝ። እንዲህ እያልሁ ሳዝንና ሳለቅስ እንባዬ በፊቴና በልጄ ፊት ላይ ይወርድ ነበር። ከሽፍቶቹም አንዱ ሳለቅስ አይቶ ሕዋሳቶቹ ተንቀጠቀጡ። ለሁለተኛው ሽፍታም ነገረው። ይህ ሽፍታም አይሁዳዊ ነው። እንዲህም አለው፣ ወንድሜና ወዳጄ፣ የእሊህን ስደተኞች ልብሳቸውን እንዳንወስድባቸው ለምንሃለሁ። ከሰው ሁሉ ተለይቶ በፊታቸው ላይ ታላቅ ብርሃን አያለሁና፣ ይህም ሕፃን የንጉሥ ልጅ ይመስላል። እንደ እርሱ ያለና የሚመስለው ፈጽሞ አላየሁም። አይሁዳዊ ሽፍታም መልሶ እንዲህ አለው፣ ይህንን ልመናህን አልሰማህም። ይልቁንም እንዝረፋቸው። እኒህ ልብሶች የነገሥታት ልብሶች ናቸው። በእሊህ ልብሶች ምክንያት የሚገዙን ሰዎች ብዙ ገንዘብ ይሰጡናል። ወደ እርሱ ሐሳብ ሊመልሰው በተሳነው ጊዜም ከቤተልሔም ከተነሳንበት ጊዜ ጀምሮ እስከ ዛሬ ድረስ እየሰረቅን መጣን። እስከ ትናንትናዋ ሌሊት ድረስ ከሰረቅነውም ብዙ ገንዘብ አገኘን። ይኸውም የኔ ድርሻ ነው።
ከዚህም የኔና ያንተን ድርሻ ውሰድ። የእነዚህን ስደተኞች ልብስ ግን እመልስላቸው ዘንድ የኔ ድርሻ ይሆን ዘንድ ተውልኝ። ከሰው ሁሉ የዚህ ሕፃን ራቁቱን መቆም አስጨንቆኛልና። እንደዚህም ባለው ጊዜ ውሰደው አለው። እርሱም ተቀብሎ አምጥቶ ሰጠን። እኔም በደስታ ለልጄ ያለበስኩት። ልጄም ሽፍታውን አይቶ በጣቶቹ አማተበበት። ሁለቱ ሽፍቶችም ሄዱ። ኢየሱስ ክርስቶስም እንዲህ አለኝ፣ እሊህን ሽፍቶች ታያቸዋለሽን? በኢየሩሳሌም አይሁድ በሚሰቅሉኝ ጊዜ አንዱን በቀኜ አንዱን በግራ ይሰቅሏቸዋል። ይህ በልቡ ምሕረት ያለው ሽፍታም የቸር አባቴ ድርሻ ነው። እርሱም በመስቀል በተሰቀልሁ ጊዜ ያምንብኛል፣ ገነት በመግባትም ከአዳምና ከዘሩ ይቀድማል። ይህ እኔን የገፈፉበትና አንቺ መራራ ለቅሶን በሰውነቴ ላይ ያለቀሽበት ቦታ በተወደደ እንባሽ ለድውያን ሁሉ ፈውስ ይሁን። በዚህ ለሚጠመቁ ሕሙማንም በሰውነቴ ላይ ስለፈሰሰው እንባሽና በዚህ ቦታ ሽፍቶች ልብሴን ገፈው ስላራቆቱኝ ፈንታ ሕይወትንና ሞገስን እሰጣቸዋለሁ። ፈውስ አግኝተውም በፍጹም ተድላ ደስታ ወደ ቤታቸው ይመለሳሉ። ከጻማ ንግደታ ረድኤት በረከት ይክፈለን።